ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ። ውድ ሀገሬ ልጆች አላህ ሀገራችንን ሰላም ያርግልን። አሁን ከመጣብን ፈተና አላህ በቃችሁ ይበለን። ውዶቼ ዛሬ የመጣሁበት ቪዲዮ ዋትስአፕ ላይ ቪዲዮ ፖስት እናደርጋለን። ፖስት ያደረግነው ቪዲዮ ሁሉ ጓደኞቻችን እንዳያዩብን እንፈልጋለን። ፎር ኤግዛምፕል እኔ ፖስት ያደረኩትን ቪዲዮ ወይ እህቴ ወይ ወንድሜ ወይ ባለቤቴ እንዳይታይብን ማለት ነው። እና እሱ በምን ሲስተም ነው? አንደኛ ጥያቄ ይሄ ነው። ሁለተኛ ነገር ደግሞ ብዙ ግሩፖች አሉ ዋትስአፕ ላይ አንዳንዴ የማንፈልገው ሜሴጅ ይመጣብናል። እሱን ለማጥፋት ታይም የለንም፣ ጊዜ ላይኖረን ይችላል እና በ24 ሰዓት ውስጥ በፈለግንበት ሰዓት ሞልተን በራሱ ታይም ላይ ይጠፋል ማለት ነው። ዩቲዩብ ላይ ሼር የተደረገ እንደሚጠፋው 24 ሃወርስ ማለት ነው። እና እስቲ እሱን አሳያችኋለሁ። ፈርስት ወደ ዋትስአፕ ቪዲዮን ፖስት ስናደርግ ኮንታክት ያላረግነው ሰው ጋር እንዴት መሄድ እንደማይችል እናያለን ማለት ነው። ኦኬ ይቅርታ፣ አንዳንዴ ያው ከልጆች ጋር የልጅ ድምጽ አለ ትንሽ ያለበት ቦታ ያው ክራውድድ ነው፣ የልጆች ድምጽ አለ። ፎር ኤግዛምፕል እዚህ ጋር እንሄዳለን። እንደምታዩት እዚህ ጋር ቪዲዮ አንድ ወስዳለሁ። ኦኬ ይሄ ከታች ያለው እንደምትመለከቱት ጋለሪ ነው የመጣው። ኦኬ ኦኬ ድጋሚ ነው እንግዲህ የሚሆነው። ይሄኛው ድጋሚ ስለማዳምጠው ስለሚያሳዝነኝ ይሄን ልፖስት። ኦኬ ከዛ አይ ቲንክ ሁላችንም እናውቃለን ይሄ ፖስት እንደምናደርገው ዋትስአፕ ላይ ባባይ ዶንት ሊስን ሂር ወርኪንግ ዲስ ኢዝ ዱረር አንዴ ያስቸገረን እና እዚህ ጋር ራይት እንነካለን። ኦኬ ኔክስት ደግሞ ኢንሻአላህ ስለዚህ መጣና አስረዳችኋለሁ ማለት ነው። እና ራይቱን እንነካለን። ያ ረቢ ያልተጠየቀው ጋር ይሄዳል እና እንነካዋለን። ቲክ خلاص። ከዛም በኋላ ውዶች እዚህ ጋር ያኔ ቪዲዮ መፖስት ያኔ ሰምታይምስ አንዳንዶቻችን ላናቅ እንችላለን። በዚህ አጋጣሚ ደግሞ በማየት አይከፋም ማለት ነው፣ አይጎዳንም። ብናቀውም መልሰን ብናይ ፎርጌት አናረግም፣ ሪሜምበር ነው የምናደርገው፣ እናስታውሳለን። እዚህ ጋር እንነካለን። ኦኬ ለምን የጠየቀች ልጅ አለች፣ ያኔ ፋሚሊ እንዳያባት የምትፈልጋለች። በዛ አጋጣሚ ቪዲዮን ብሰራ ብዬ ወሰንኩ ማለት ነው። አሁን ተፖስተተ ውዶቼ ማለት ነው። ቪዲዮ ተፖስቷል፣ አለቀ። ኦኬ ስቴት ሚለው ጋር እንገባለን። ቼክ ለማድረግ ከፈለግን ይሄው ስቴት ሚለው ጋር ገባን። ከዛን ይሄው ፖስት ያደረኩት ቪዲዮ አለሳ ጀስት ናው ይላል። አሁን ገና ነው እያያችሁ የፖስትኩት። ከዛም በኋላ ውዶቼ ድምጽ አለሽ፣ የልጆች ድምጽ፣ የልጅ ድምጽ ነው። እንግዲህ ምንም ማድረጋችን 3 ዶቱን እንነካለን። ወይ ወደ ባሌ ወይ ወደ ፋሚሊ ወይ ወደ ማልፈልግ ጓደኛ እንድታይ ማልፈልገው ቪዲዮ ከሆነ እንዴት ማድረግ እንችላለን? ኦኬ ከዛን እዚህ ሁለት ነገር ይመጣልናል። ስቴት የሚልና ሲቲንግ፣ ስቴት ፕሬፈረንስ ኤንድ ሲቲንግ እና አንደኛው የምንነካው ማለት ነው ዘፈርስት ታች። ኦኬ ባይ ዘ ዌይ ሁላችንም ማይ ኮንታክት ማለት ያኔ ፍሬንዶቻችን ማለት ነው፣ የኛ ጓደኞች ናቸው እንዳለ ማይ ኮንታክት ማለት ነው። ባይ ዘ ዌይ እዚህ ጋር የተሳሳተ እንግሊዘኛ ማውራት አንዳንዴ የውጭ ዜጎች ስለሚያዳምጡ ትንሽ እንደ ቅመም ብትን ማረገው ማለት ነው። እሺ ይቅርታ ማለት ነው። እንግዲህ ያው ፍላጎት ቢሆንንም አንችለውም፣ ግን እናወራዋለን። እና ዶት እንነካለን። ከዛን ሁለት ይመጣልናል ውዶች የምወዳችሁ። ከዛን አንደኛውን ተች እናደርጋለን። ዘፈርስት ተች መንካት። አይ ያረቢ ይሄ ኖቲፊኬሽን ነው ክራውድ ያደረገኝ ወላሂ። አሁን እሷ ቤት ሊሄድ ነው እንግዲህ። ተች መጀመሪያውን ተች እናደርጋለን። ከዛን የሁላችንም በዚህ መልኩ ነው የሚመጣው ውዶቼ። ይታያችኋል አይ ቲንክ
ማይ ኮንታክት የሚለውን ይመጣው ሁላችሁም ጋር ማለት ነው። ከዛ ሰከንዱ ላይ ታደርጋላችሁ፣ ሁለተኛው ላይ ማለት ነው። ተቺር ኦኬ ባይ ዘ ዌይ ኦኬ። ከዛ ሁለተኛ ላይ አድርጌ አሁን ለምሳሌ ይሄ ሰው እንዳይብኝ አልፈልግም፣ አንድ ቲክ። ይሄም ሰው እንዳይብኝ አልፈልግም፣ ሁለት ቲክ። ባይ ዘ ዌይ ሲሙን ሰው እየተጠቀመበት ነው። ለዛ ነው ሰኛ አይዶን ነው በጣም ተጨናንቋል። ይሄ ለምሳሌ ማለት ነው ፎር ኤግዛምፕል ያክል ነው። አይት ኖ ሄርስቲ እየመረጥኩ ማለት ነው። በቃ እንዲያውብኝ የማልፈልገው ባይ ዘ ዌይ ፎር ኤግዛምፕል ያክል ነው ለማሳየት ለምሳሌ ያክል ነው ልታሚለውን ኦኬ ላይክስ በቃ እንደዚህ የታክሲ ኦኬ ያቺው እህ ፀሐይ ኦኬ አያችሁት? አንደርስታንድ አድርጋችሁ ከዛ እዚህ ጋር ያለው ትነኩታላችሁ። ኦኬ ማለስ ጨረስን። አሁን ደግሞ ታይመር ሳያጌል አሁን እንደምመጣው ስለምንድን ነው ያኔ ወደ መጨረሻ ጊዜ እየገቡ ስለምንድን ነው የሚወራው ስለሚሉ ነው የምደጋግመው ማለት ነው። ከይቅርታ ጋር ወዶቼ ደግሞ ያው እኔ ብዙ እውቀት የለኝም፣ ግን ያኔ ያወቅኩትን ደግሞ ማሳወቅ ያው መልካምነት አይከፋም በሚለው ነው እንጂ ብዙ እውቀቱ ምናምን የለኝም። ግን ያኔ ከእናንተ ብዙ መማር የምፈልገው ነገር አለ እና አሁን ደግሞ ምንድን ነው ያኔ ዩቲዩብ ዋትሳፕያችን በጣም ክራውድድ ይሆናል፣ ይጨናነቃል በሚሴጅ ያኛውን የማጥፊያ ታይም አይኖረንም። ሰምታይምስ አኪድ እኔ ታይም የለኝም። አሁን አብዛኛውን ብዙም ይጠፋል አብሶ ዩቲዩብ ላይ ማለት ነው። እዛ ታይም ምን ማድረግ አለብን? ታይመርን መሙላት አለብን። ታይመርን ከሞላን ካየነው በኋላ የሆነ ነገር እኔ ልኬልሽ ወይ ለሃና እኔ የሆነ ቪዲዮ ነገር ልኬላት እሷ መታ ካየችው በኋላ ከ24 ሃወርስ ወይ ደግሞ ከ7 ሚኒት ምን ይሆናል ዲሌት ይላል በራሱ ታይም ላይ ማለት ነው። ያ ደግሞ በጣም ሲምፕል ስለሆነ እንዴት ማድረግ እንችላለን? ባይ ዘ ዌይ ብዙ ጊዜ አይወስድም፣ ግን እኔ አንዳንዴ እንደዚህ በቃ ቪዲዮ ረዘም ሲል ጀመርኩ። ከዛ እንደተለመደው ዶቱን እነካለን። ከላይ ዋትሳፕ ውስጥ ነኝ ያለሁት። ዶቱን እነካለን። ከዛ የተደረደረ ነገር ይመጣል። ኒው ግሩፕ፣ ኒው ቦርድ ሊንክ ምናምን ይላል። ብቻ ሶስተኛውን ሲቲንግ የሚለውን ዘላስት አንዴ ታች እናደርጋለን። አይ ኦኬ ወዶቼ ኦኬ እዚህ ጋር ይመጣልና እንደምታዩት ከዛ ሁለተኛውን ፕሪፌስ ታች እናደርጋለን። ኦኬ ወዶቼ ከዛ ነው የምወዳችሁ። በጣም ሲምፕል ነው። ባይ ዘ ዌይ ስቴት ናው ቻትስ ዊዝ የሚለውን ዘላስት ያኔ ግድ ማንበብ አያስፈልግም፣ ግን እንደዚሁ እኔም እንደማንገዳግደው ብናነብ አይከፋም ማለት ነው። ሜሴጅ ሲትስ አት ዩር ታይመር ይላል። ዩሉክ ሜሴጃችሁን በታይመር መልኩ ማለት ነው። ሜሴጅ ያኔ የላክነውን ሲት በታይመር በሰዓት ለማስቀመጥ ምንድነው የምናደርገው? እችን ተች እናደርጋለን። ኦኬ ወዶቼ ከፈለጋችሁ ደግሞ ባታነቡትም መቁጠር እንደዚህ 1 2 3 4 5 6 7 ተች እዚህ ጋር ኦኬ። ከዛም በኋላ ይሄ ነገር መጣልን ውዶቼ። ምን ይላል? 24 ሃወርስ። እኔ አሁን 24 ሃወርስ ነው የሞላሁት። ካየሁት በኋላ አሁን አይቼ ከጨረስኩ በኋላ ከ24 ሰዓት በኋላ በራሱ ሰዓት ይጠፋልኛል ማለት ነው። የማትፈልጉት አሁን ፎር ኤግዛምፕል እንደ ሺኤን የማትፈልጉት አለ አይደል? የማትፈልጉትን ለማጥፋት ያው አንደርስታንድ እናንተ ታቆርጣላችሁ የበለጠ ማለት ነው። ከዛ እዚህ ጋር እንደዚህ ሲሆን 24 ሃወርስ። ከዛ እዚህ ጋር እንግሊዝኛ የተደረደረ ነገር አለ። አሁን ለምንድን ነው ይሄ የምነካው? ልብ ብላችሁ አዳምጡኝ። ይሄ የምነካው ማን ነው? ታይሙን ልሞላ የማንን ሜሴጅ ነው የማልፈልገው? ሴቪንግ ሞባይል ላይ የሚያጨናንቀኝ ምን አይነት ግሩፕ ነው? አብሶ የመደማመሪያ ብለን የምንገባው ግሩፖች ላይክ እነሱ አሁን አስፈላጊ አይደሉም፣ የሚጠኑም አይደሉም፣ የሚጠቅሙም አይደሉም። እና እንደዚህ አይነት ግሩፖችን በምን አይነት ሪሙቭ ማድረግ እንችላለን በሲምፕል መንገድ እና እሱ ነው ማሳያችሁ።
ይኸው ይሄን እንግሊዝኛውን አንዴ ተች እናደርጋለን። ባይ ሰሌክቲንግ ዜም የሚለውን ተች አደርጋለሁ። ተች ምን ደረቀ? አይዋ ይሄ ሲሆን እንደምታዩ ሉክ አሁን ማጋ ነው ማልፈልገው ልሙላለት ታይም ፀሐይ ልሙላልሽ ፀሐይ ሚላትን ኦኬ ውዴ ማለት ነው። ይቅርታ ሀዋ ፎር ኤግዛምፕል ያክል ቮይስ አንተንሽ ወይ አፕ ማድሪ ቮይስ ዋይ የልጆች ድምፅ ክላስ ብገባ ምን አለበት? ይቅርታ እንግዲህ ምንም ለማድረግ አይቻልም። ኦኬ እና እንደዚህ ኦኬ የምፈልገው ማለት ነው። አሁን ግሩፕ የእናንተን ግሩፕ ሞርዛን እራሳችሁ ታውቁታላችሁ። እንደዚህ ከዛም በኋላ እዚህ ጋር እንደተለመደው ኦኬ ግን የምፈልገው ስንት ለ24 ነው። ለ7 ዴይ ከሆነ ይኸው 7 ዴይ 29 ዴይ ለ3 ወር እንደዛ ነው የምናደርገው። ይኸው ኦኬ አሁን ለ24 ሞላ። አሁን ደግሞ ሊድ ማጋ ያረሳ ፀሐይ ጋር ኦኬ ይኸውላችሁ አሁን ይኸው በሲምፕል መንገድ ለምሳሌ ፀሐይ የሚል አለ ታያላችሁ። ፀሐይ የምትባል የቱ ጋር ነው የሚታየው ውዶቼ? እቺ ትንሽ የሰዓት ነገር ትታያችኋለች አይ ቲንክ። ከዛን ታይመሩን ሞልቼ ምን ነው ታይመሩ ቢቀርብኝ እንዴት አድርጌ ላጥፋ ለምትሉ እዚህ ጋር ደግሞ ቁጥሩ አልታየ ነው ያረብ ያሰላም ኦኬ ኦኬ እዚህ ጋር ደግሞ ልጅቷ እንዳስበላት ነው። ኦኬ ውዶቼ ይሄው ታይመር እዚህ ጋር ማለላችሁ እንደምታዩት ኦኬ ይታያችኋል እና ይታያችኋል። ሰው ልብ ብላችሁ ውዶቼ የምወዳችሁ ማለት ነው። እዚች ጋር ትንሽ ነገር ይታያችኋል ሰዓት የምትመስል ነገር እሷን ጊዜ ተሞልቶላታል። ይሄው ሰዓት የምትመስለው ሂጃብ የለበሰችው አሪፍ ነው ቁጥሩም ስላሌለው ማለት ነው። እዚህ ጋር ሀሊማ ኤፍ የሚለው ይሄው ኦኬ ከዛን ይሄ አለ አይደል? ከዛም በኋላ ፕሮፋይሏን እጫናለሁ፣ ስሟን እጫናለሁ። እደግመዋለሁ አይገርማችሁም? ከዛን ወርዳለሁ ወደታች አሪፍ ሰው እጠራለሁ። መጽ ጉድ መጽ ከዛን ሉክ ቅድም የሞላሁት ማለት ነው። በሲምፕል መንገድ ነው ማሳያችሁ። ከዛን ምን ነው በቀረብኝ I think you did really why not looking astaghfirullah እርታሽ ውዶቼ ልጅቷ ስልክ ከያዘች ልጆቹ ነገር ሲበሉ አታይም። ከአጠገብ ለትንሽ ደቂቃ ስቆየች ሀሳቤን ሁሉ ወሰደችብኝ። ይኸውላችሁ እዚህ ጋር የመጨረሻው የለም ኦፍ አድርጌዋለሁ። በቃ ኦፍ ላድርገው። خلاص ኦኬ ይኸው ሀሊማ ታይሙ ተነስቷል። አሁን ኖርማል ነው። ቮይሷንም ሁሉንም እኔ ካላጠፋሁት በራሱ ሰዓት አይጠፋም። ለምን ዲፈረንት አለ። እዚህ ጋር ሀዋ የሚለው ላይ አለች ታይም ነገር ሰዓት ነገር። ሀሊማዬ ላይ ግን አጥፍቼዋለሁ። ገብታችኋል? አንደርስታንድ አድርጋችሁኛል? እንዴት ነው የምንሞላው? ታይመር ዶት ጋር እንሄዳለን። 3 ነጠብጣብ ጋር እንሄዳለን። ሰዓት ነው የምንሞላው። ሜሴጁ በራሱ ሰዓት እንዲጠፋልን ማለት ነው። ከዚህ በፊት ሰርቻለሁ። ከዛ የመጨረሻው ሴቲንግ ጋር አንዴ እየጨውኩ ነው መቼም። ከዛን እዚህ ጋር ቁልፍ ነገሯን አንዴ ታች ከዛን ዳውን ያስታውቃል። እዚህ ጋር ራሱ እታች ሜሴጅ ሴትስ ቱ ዩር ታይመር ኦንሊ ዋን ታች። በጣም ሲምፕል ነው። ከዛን ስንት ሰዓት ነው የምሞላው? 24 hours
7 hours 90 hours እኔ የምፈልገው 24 hours ከ24 ሰዓት በኋላ እንዲጠፋልኝ ያ ሜሴጅ እኔ ከፍቼ ካየሁት በኋላ ከ24 ሰዓት በኋላ ይጠፋል ማለት ነው። ለምን አንድ ከማጥፋት ከዛም 24 hours ሞልቼዋለሁ። ኦኬ ከዛ ማጋ ነው የማንን ነው የማልፈልገውን ደግሞ ቲክ አደርጋለሁ። እዚህ ጋር የለም እንግሊዘኛ ጽሁፍ አንዴ ነካዋለሁ። አንዴ ነካለሁ። አንዴ ስነጋ ኮንታክት ያረኳቸው ፍሬንዶች ሆል ሂር ኦኬ ሁሉም ይሄ ነው ይታያችኋል። ኦኬ በዚች ነው ማሳያችሁ ለምን ቁጥር ስለሌለው ማለት ነው። ይሄው ሀሊማ ታይመር ላስገባላት ነው ይታያችኋል። ምንም ነገር የሰዓት ምልክት የለባትም። የሰዓት ምልክት የለም ሀሊማ ጋር። አንዴ ታች አደርጋለሁ ሀሊማ ኦኬ ደግሞ ስልኩ ለሀሊማ ሀሊማ እንትን ብያታለሁ። ወለኳት መሰለኝ ያረቢ ኦኬ ሀላስ ኖ ፕሮብሌም። ማንን ላድርግ ታዲያ? ሌላ ሰው አይዋ እዚህ ጋር ግሩፕ ኦኬ ቁጥር የለውም አኪል ቁጥር እንዳይታይ ስለፈለኩ ይሄው ቲክ አድርጌያለሁ። ኦኬ አልኩ በቃ አሁን ታይመር ሞላው ማለት ነው። የማልፈልገውን ቁጥር እንደዚህ እየነካው የማልፈልገው እንዲጠፋ የምፈልገው ቪዲዮ በጣም የሚመላለስ ቪዲዮ ካለ እንዲህ በመንካት ማለት ነው። እንደዚህ በመንካት ተች በማድረግ ታይመር ማስገባት እችላለሁ። ግን እዚህ ጋር ነው ግን ደግሞ የማልፈልግ ከሆነ ማጥፋት ለምን እንደ በፊቴ እንዲሆንልኝ ከፈለኩ ታይመር መሙላት ካልፈለኩ ምንድነው ማድረገው? አነሳዋለሁ። ፎር ኤግዛምፕል የፀሐይ አሁን ታይመር አለ እንደምታዩት ግን ቁጥሩ ይታያል። እሷ ደግሞ ቁጥሩ አይደለም። አይዋ እዚህ ውስጥ ነው በቃ አሁን ለምሳሌ 24 ሰዓት ሆኖ ለምሳሌ ሀሊማዬ ይኸው ታይም አስገብቼላታለሁ በ24 ሰዓት። በጣም ሲምፕል ይኸው 24 ሰዓት ይታያችኋል ገብቷል። ሰዓቷ ነገር ማለት ነው። ሰዓቷን አንዴ ነካለሁ። ከዛን ታይሙን ላጠፋ ማለት ነው። እንደ መጀመሪያው ላደርገው። አንዳንድ ሰው ካረገ በኋላ ምን ነው ባልሞላው የሚል አለ። ግን መደረግ ያለበት ኖርማል ሜሴጅ ወይ ደግሞ የዲን ነገር የትምህርት ነገር ሳይሆን ይሄ መደማመሪያ ግሩፕ ብለው ሲገቡ ሰምታይምስ ይጨናነቃል ሞባይላችን ማለት ነው። እሱም በ24 ሰዓት ውስጥ እንዴት አድርገን ማጥፋት እንዳለብን እስከ 7 ቀን እስከ 24 ሰዓት እንዴት ማጥፋት እንዳለብን ነው። በራሱ ሰዓት ነው የሚጠፋው። ያኔ ጊዜ ይቆጥብልናል፣ ታይማችንን ይቆጥባል ማለት ነው። ስለዚህ ካረጋችሁ በኋላ ምን ነው ባልሞላው ታይመር ብላችሁ እንዳትጨናነቁ መመለስ ትችላላችሁ። የምትመልሱትም ፕሮፋይል በመጫን ዳውን ትሉና እታች ምን ይላል? እታች ያስታውቃል ራሱ ማለት ነው። እዚህ ጋር 24 hours ሜሴጅ ተች ኦኬ እቻት የሰዓት ምልክት አላት። ተች ባዴ ምንድነው ኦፍ ሉክ በጣም ሲምፕል ነው። ከፈለግን 3 ወር ከፈለግን 7 ቀን ከፈለግን ያኔ ማጥፋት እንችላለን። አሁን ይሄ ኦፍ ሆኗል። አሁን አሊማዬ የላትም ማለት ነው። ከዚህ በፊት ግን የምትልከው ፋስት ነው የሚጠፋው ማለት ነው እንደምትመለከቱት። እና በጣም ሲምፕል ነው። አበዛውባችሁ እንደምትወዱት እርግጠኛ ነኝ። ሁለት ነገር ነው ያሳየኋችሁ። መጀመሪያ ያሳያችሁ ስለምንድን ነው? መጀመሪያ ያሳየኋችሁ ፖስት ያረግነውን ዋትስአፕ ላይ ፖስት ያረግነውን ማለት ነው ወደማንፈልገው ሰው እንዳይደርስ እንዴት ማድረግ እንደምንችል እንዴት አይነት ሲስተም መጠቀም እንዳለብን። አሁን ለምሳሌ የሆነ ቪዲዮ ኦር የሆነ ፒክቸርስ ፖስት እናደርጋለን።
ያ ፒክቸር ወይ ባለቤታችን ጋር ወይ ፋሚሊ ጋር ወይ አንዷ ማንፈልገው ሰው ጋር እንዳይሄድ እንዴት መከላከል እንችላለን? እሱን አሳየዋችሁ ያው መጨረሻ ላይ ስታዳምጡ። ሁለተኛ ደግሞ ታይመርን አሳዩዋችሁ። ዋትሳፕ ላይ ደግሞ ብዙዎቻችሁ ያው ታውቁታላችሁ፣ የማያውቅም ሊኖር ይችላል። እኔም ከዚህ በፊት ስለማላውቀው ማለት ነው። ዋትሳፕ ላይ ኖርማል እንደ ኢሞ እንደ ፌስቡክ እንደ ሁሉም መፖስት እንችላለን፣ ሼር ማድረግ እንችላለን ወደ ጓደኞቻችን እና እሱን አሳይቻችኋለሁ። በተረፈ አንዛዛውባችሁ፣ የልጅ ድምፅም አለ። ከትልቅ ይቅርታ ጋር የምወዳችሁ እንግዲህ የልጅ እናት እንደዚህ ነው እና በዚህ አጋጣሚ ሼር ላይክ ለምታደርጉኝ ከልብ ነው አመሰግነው። ያው ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ጀዛከላህ ኸይር፣ ክበሩልኝ ውድ ሀገሬ ልጆች። አላህ ሀገራችንን ሰላም ያርግልን። ሁላችንም የኛ ዱዓ መሆን ያለበት ስለ ሀገራችን ጉዳይ ነው። አላህ ኢትዮጵያን ሰላም ያርግልን። ሰላምን፣ አንድነትን፣ ፍቅርን፣ መተሳሰብን ይስጠን። ሁላችንም ባለንበት ዱዓ እናድርግ። አሁን የመጣብንን ፈተና በቃችሁ ይበለን እና ይሄን ይመስላል እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ አልዘጋሁትም እንዴ?